እንግዲህ ውዶች አብርሽ ስለ ሁሉም ነገር እንግዲህ ጥያቄ ጠይቋል። ለእኔ ግን ምንም መልስ አላገኙትም እዚህ ውስጥ ማለት ነው። እንግዲህ ኤርሜላ ላይ ነው መለጠፍ የፈለጉ ሩታና ማኖ ኤፍሬም ማለት ነው። በነገራችን ላይ ከዚህ በኋላ ሩታን ብዙም ባልናገር ደስ ይለኛል። እኔ አሁን አስጠልቶኛል። የበደልኳታል የተሰማኝ ነው ጋይዝ። በእርግጥ አጣጥ ውስጥ የገባ ያህል የተሰማኝ ነው። ማርያምን የምሬ ነው። እኔ በጣም ፈሪ ነኝ ሲበዛ ማለት ነው። ማለት ይሄን በመናገሬ ወይም በነሱ በሚሰሩ በመናገሬ አንዳንዴ የተጸጸትኩ ነው ጋይስ። ምን ትላላችሁ? እመቤቴን እኔ አልችልም። በጣም የምፈራ ምንድነው ሰውን አይደለም ፈጣሪን ይፈራለሁ። ገባችሁ? ግን እነሱ አጣት ውስጥ ያስገቡኝ ያህል የተሰማኝ ነው ወዶቼ። እግዚአብሔርን የምሬን ነው ማለት በቃ ማለት ስልችት ነው አለኝ ጋይስ። ስልችት ነው አለኝ። ሰው እኮ ዩቱቡን ለማሳደግ ስለ ሰው ለማውራት የሌለ ያለውም የሌለም ያወራል። እኔ ግን እውነቴን ነው የምላችሁ ከውስጤ አሁን ዛሬ ደግሞ የበለጠ አስጠልቶኛልና እንግዲህ ሩታ ተጠይቃለች። ነጥብ ሊያዝላችሁ እኔ እንግዲህ እንደ ሌሎቹ ቪዲዮን ግማሽ አይቼ ሮጬ መጥቼ የነሱ ቪዲዮ ሳልቅ ለቅቄ አላቅም። ታውቃላችሁ ቪዲዮን ጨርሼ ምንድነው ተወራው ብዬ አስተያየት ነው የምሰጡ። ሌሎቹ እነሱ 10 ደቂቃ እንኳን ለቆ 10 ደቂቃ ሳይቆይ ነው ቪዲዮ የሚለቁት። ገባችሁ አይደለ? አይታችሁ ከሆነ ሊቭ የሚገቡት ብዙ ጊዜና እኔ ቪዲዮ ሳልጨርስ ምንም ነገር አልናገርም። ካልተመቸኝ እንኳን አስተያየት ለመስጠት 5 ደቂቃ ማየት አለብኝ። ለምን አጣት ውስጥ መግባት አልፈልግማ በግምት አውርቼ። ኤኒዌይስ ጋይስ እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ብዙዎቻችሁ ተንጫጫችሁ ነው ተንጫጩ። በተለይ የሩታ በጎች ዝም ብላችሁ ስትነዱ የነበረ ብራችሁ ስትበሉ የነበረ ትዳራችሁ ስትበትኑ የነበረ የራሳችሁን ትታችሁ የቤታችሁን ገበና ትታችሁ ለወጣችሁ አላማችሁ ትታችሁ የአብርሽና የሩታ ቤትን ቀና ስታረጉ የነበረ ከትዳራችሁ አልሆናችሁ፣ ከቤተሰብ አልሆናችሁ፣ ከጓደኛ ከዘመድ አልሆናችሁ፣ ከብር አልሆናችሁ። ገባችሁ አይደለ? ዛሬ ደግሞ ስትንጫጩ በጣም ነው ገረመኝ። ኤኒዌይስ ወደ ገደለ እንግባላችሁ። ሩታ አብርሽ እንግዲህ ትክክለኛ ጥያቄ በቃ ከውስጤ ነው ጠየቀው። ትክክለኛ ጥያቄ አንድ ግን መልስ ከትላንትና የተለየ ሩታም አልመለሰችም። ይሄ ደግሞ ኤፍሬም ተብዬው የምናገረው ነገር አለ። ቡዜ አሁን እዚህ ውስጥ እኮ አለች፣ ከመጀመሪያ እስከ መጨረሻ አለች። ከአንተ ጎን ነበረች። እንዲሁም መሄድ አልነበረባትም ባይዘዌ ማለት ነው። ሶ ምንም አዲስ ነገር አላወራሽም ሩታ። ቡዜ እንድትሄጂ ይፈልጋለሁ ስትይ ነበረና ቡዜ ሄደችልሽ። ግን የተለየ ከትላንትና የተለየ ምንም ያወራሹ ነገር ምንም መልስ አላገኘም አብርሽ ባይዘዌ። እንግዲህ እግዚአብሔር ኤርሜላን እርዳት። እንግዲህ እንደምናየው ኤርሜላ በጣም ትፈራለች፣ ለአብርሽ ትሳሳለች ምናምንና እኔ እንጃ አላቅም። ሩታ እንግዲህ ስንት ትፋሽ ስታወጣ ነበረና ስንጀምር ሩታ ከአንቺ ራሱ ጥያቄ ያለን አንቺ ነሽ፣ እውነት አንቺ ነሽ፣ በእግዚአብሔር አንቺ ነሽ ቪዲዮ ማደቅኝ ለራስሽ መረጃ ሆናል። እውነት አብርሽ ቤትሽን አንኳክቶ አንቺ ፈልጎ ከመጣ ለመጀመሪያ ጊዜ ጸጥ ብቲ ለሁለተኛ እንዴት ቪዲዮ አላስቀመጥሽም ነው? አሁን እኮ ህዝቡ አንቺ ላይ ማይፈርድም። በኮንፊደንስ ታወሪ ነበረ። አብርሽ መጥቶ ይቅርታ ሲጠይቅሽ ቪዲዮ መቅረስ ነበረብሽ። መረጃ ሊኖርሽ ይገባ ነበረ። ሲቀጥል ደግሞ 2 አይነት ነው አወራችሁ ከኤፍሬም ጋር። ነጥብ ያስኩላችሁ እኔ ምን አለች እሷ? ቀጥታ መጥተ በተደጋጋሚ መጥተ ልጅን ታል ነበረ። ከዛ በኋላ እኔን ይቅርታ ጠየቅ ምናምን አላስታውስም አለ። እሺ ታዲያ ካላስታወሰ ይሄ ልጅ ስትከራከሩ ነበር። ጤነኛ ነው። በነገራችን ላይ በጣም የገረመኝ ምን ታውቃላችሁ? እነ ቡዜ ጋር ሲመጣ ትፈዛለ፣ ዝም ትላለ። ከነሱ ጋር ስንላይ ግን ታወራለ። ታዲያ ይሄን ካወቃችሁ ጤነኛ ነው አብርሽ ብላችሁ ለምን ተከራከራችሁ? ጥያቄ ለሁለታችሁ። ሲቀጥል ደግሞ 2 አፍ ነው አወሩ ያልኳችሁ ምንድነው? እኔ ጋር ከመጣ በኋላ ነው ተቀየርክ ኮናልሽ። እስቲ እንዲሁ ኤርሜላ በማረም ኤርሜላ ወኔ ነገር ብታረግ ወደ ሩታ እንዲመለስ ነው እንደምታረጉሩ። ኤርሜላ ወኔ ነገር ብታረጉ እስቲ እናንተ ወዴም ነው መለጠፍ ይፈልጋችሁ? ሄርሜላ እውነት ወደ ራሳ ነው ማረግ የሚችለው እንጂ ወደ አንቺ አትልክም መቼም። አንድ ወንድ ወድጄ የኔ እንዲሆን ፈልጌ እንዴት ነው ወደ ሩታ እምልኮ ጋይስ? የማይመስል ነገር ማለት ነው።
ሩታ ደግሞ ማናት ኤርሜላ ደግሞ እኛ ተመልካች ከሷ ጎን ነን። ምንም አላደረገችም። ለምን ከሷ ጋር ተስናንቶ ቪዲዮ ሰርቶ የመጨረሻ ቪዲዮ መረጃ አለ ሰርቶ ከዛ በኋላ ጠፋብኝ አብርሽ ስልክ አያነሳ ምናምን። ታዲያ ኤፍሬም ማን ነው ቤቷ ተመላልሶ ከዚህ በኋላ በቃ ምናምን ብሎ መፈኮር ምን አስፈለገ? እሱ ፈልጎ ሩታን ፈልጎ ቤቷ ከመጣ ኤርሜላ ቤት ሄዶ እንደ ሆኔ ነገር ማለት ምን አስፈለገ? የእውነት አብርሽ ጭንቅላት ካለክ ቪዲዮን ይወግባ ገብቴ ማለት ነው። ያው በተመልካች ካልተጫወትክ በስተቀር አንተ ራሱ ቪዲዮ ገብቴ ማየት ትችላለህ። ከነሱ ጥያቄ ራሱ አያስፈልግም። ያንዳንዱ ቪዲዮ ለአንተ መልስ ነው። ሲያሾፉ ነበረ አይደል እንዴ? ሶ የማይመስል ነገር ነው። አንድ መልስ አልተመለሰም ለኔ ማለት ነው። ሌላ ጉድ ነው። ሩታ ምንም ነገር አልመለሽም። ይሄ ያየነው ነገር ነው። ሲቀጥል አንቺ የእውነት በዚህ ጸብ እንዳላችሁ ታውቃላችሁ። ተመልካች እናንተን አብራችሁ እንድትሆኑ እንደሚፈልግ አብዛኛ ሰው ታውቃላችሁ። እንዴት ነው አብርሽ ይሄው ይቅርታ ጠይቆኛል፣ ተመልካችና ሳውቅ አብርሽ ራሱ መጥቶ ይቅርታ ጠይቆኛል፣ ይቅርታ ተቀብያለሁ፣ ከዚህ በኋላ እኔና አብርሽ አብረን ነው መኖር የምንችለው ብለሽ ማሳወቅ ትቺ ነበረ። ከዚህ በኋላ አብርሽ አታገኝም ብለሽ ከምትገነፊ ማለት ነው መተሽ ራስሽ ለሄርሜላ ከዚህ በኋላ ከህይወታችን ውጪ ከምትይ አብርሽ ራሱን ችሎ ለምን አላለም? ከ4 ቀን በኋላ አመጣሹ ሄርሜላ ስታሸግርሽ ለምን አስፈለገ? ጤነኛ ከሆነ እሱ መመለስ አይችልም? እናንተ እዛ በለሄም በል ያላችሁ አይደል? ቪዲዮ እኮ መረጃ ነው፣ ተመልካች መረጃ ነው። ባይዘው ማንን ነው የሚሸውዱ እናንተ? አይኔን ግንባር ያርጎ እኮ ነው ያላችሁት። በተለይ ሩታና ኤፍሬም ማለት ነው። እንደ ባልና ሚስት ይዩት ጋይዝ እዚህ ፎቶ ላይ ማለት ነው አይደል እንዴ? የማይመስል ነገር ነው ባይዘው። ለምን ሄርሜላም ህዝቡ እንዲዞርበት አታርጉ። ከሄርሜላ ጋር ጤነኛ ነበረ፣ አሪፍ ቪዲዮ ለቆልኝ ነበር። ከዛ በኋላ ጠፋ። ወደ አንቺ ስመጣ አብርሽ ወደ እኔም ተመልሷል ማለት ትቺ ነበር በቪዲዮ። ሌላ አደብቁም አይደለ? ያ ለምን ተደበቀ? አንዴ በድንገት ሊመጣብሽ ይችላል። በሁለተኛ ጊዜስ እንዴት? አንደኛ ከሄርሜላ ጋር እንደጀመረ ታውቃለሽ። ማሳወቅ ነበረብሽ። ነፃ መሆን ነበረብሽ። ራስሽን ነፃ ማረግ ነበረብሽ ሩታ ማለት ነው። እኔ ላንቺ ነው ባይዘው። እኔ አልሰድብሽም፣ ትርፍ ቃልም አልናገርሽም። እውነት ለመናገር ከዚህ በኋላ እንደውም በፊትም በሰራችሁ አስተያየት ነው የምሰጠው። እጠነቅቃለሁ እኔ ክፉ ነገር አለመናገር ማለት ነው። ገባችሁ? ሶ ምንም ጥያቄ አልተመለሰልንም። አንድ ላይ ከሆናችሁ እሶዬ አንዱኑ ልጃችሁን አብራችሁ አሳድጉ። ሄርሜላን ግን ነፃ አውጣት። ከሄርሜላ አውረዱ። በቃ 4 ነጥብ